በጣም የሚገርም ነገር ነው የተከሰተው እና ዩኤፍሲ ላይ እንደዚህ ገምቼ ከግምቴ ውጪ ሆኖልኝ አያውቅም። በፍጹም ሆኖልኝ አያውቅም። እና ጨዋታውን ተነስቼ ባላየው ኖሮ የሆነ ሰው ተነስቶ አይ ስትሪክላንድ እኮ አሸንፏል ካምዛ ቺማኤቭ ቢለኝ ትቀልዳለህ እንደ በፍጹም ነው ማለት በጣም ማይገመት አይነት ውጤት ነው። በጣም የሚገርም ነውና ጭራሹኑ ነው አላሰብኩትም። አይ ቲንክ ይመስለኛል ካምዛ ቺማኤቭ ከውድድሩ ከኪሎ ከመለካታቸው በፊት 2 ኪሎ ምናምን እንደዛ 1 ኪሎ ወደ 1 ፓውንድ 2 ፓውንድ የሚያክል ምናምን ኪሎ አልደረሰም ነበር። ወደ 185 ፓውንድ አልደረሰም ነበርና አይ ቲንክ ለዛ መስዋዕትነት ከፍሎ ይሆናል ብዬ ነው ያሰብኩት። በፍጹም ነው ያልገመትኩት በፍጹም። ይሄ ማለት አሁን ካምዛ ቺማኤቭ 20 ምናምን ጨዋታ ሳይሸነፍ ሄደው ሰው እየተሸነፈ ነው። የጭራሽ ያልታሰበ ውጤት ነውና በጣም እኔ አልገመትኩትም። ኦፍ ኮርስ እኔ ስትሪክላንድ እንዲያሸንፍ ፈልጌ ነበር፣ ምክንያቱም ካምዛ ቺማኤቭ በጣም ዶሚኔት አድርጎ ነበር እና ሚድል ዌይት አትሊስት የሆነ ሰው መጥቶ ቢያሸንፈው ብዬ እመኝ ነበር ነው ይኸው አደረገው። ጭራሽ ደግሞ ያላሰብኩት ሰው መሆኑን ነው በጣም የገረመኝ ከሁሉም በላይ። ይኸው በጠዋት ከእንቅልፌ ተነስቼ አይቼው ያልገመትኩት ጭራሽ በጣም የሚገርም ውጤት ነውና አይ ቲንክ ይገባዋል ብዬ ነው ማስበው። 5ቱንም ራውንድ የተወሰነ አይ ቲንክ አራተኛው ላይ ብቻ ነበር ጥሩ የነበረው ካምዛ ቺማኤቭ። ሾን ስትሪክላንድ በቃ ጥሩ ፋይት ነበር። ጭራሽ ነው ያልተገመተ። አይ ቲንክ ከጨዋታው በፊት 70 ምናምን ለ20 ምናምን ነበር። ጭራሽ ነው በቃ ስትሪክላንድ ያሸንፋል ተብሎ አልተገመተም ነበር። እናም ያልተጠበቀ የዩኤፍሲ ፋይት ነው የሆነውና ብቻ አሪፍ ነው ቶዮን ስትሪክላንድ ማሸነፉ አሪፍ ነገር ይመስለኛል። ካምዛ ቺማኤቭ በጣም ኦቨር በቃ እየተገመተ ነበር። ጨዋታዎች ላይ በጣም ዶሚናንሱ በጣም ከባድ ነበር። እንደውም ጨዋታውን ከመግባታቸው በፊት በጣም ይታይበት ነበር ስትሪክላንድ ፊት ላይ በጣም እየፈራ እንደነበር እና ይሄንንም ማስቀረቱ አሪፍ ነገር ይመስለኛል። በቀጣይ ደግሞ በጣም ጽድት ያለ ፋይት ለማየት ጥሩ እድል ይመስለኛልና ወይ ምናልባት ሪማች ሊኖር ይችላል። አይ ቲንክ የካምዛ ቺማኤቭ ወይቱን ለማስተካከል እና ሰዓታት ሲቀሩት ነው በጣም መከራውን ሲያይ ነበረውና አይ ቲንክ ወደ 1 ኪሎ ወይም ወደ 2 ፓውንድ የሚሆን ያክል አላስተካከለም ነበርና ምናልባት እሱም ይሆናል ብዬ ነው በግል የማስበውና ያም ሆነ ይህ መጨረሻ ላይ ስትሪክላንድ አሸንፎታል እና በሰብሚሽን እኔ እንደውም በሰብሚሽን ያልቃል ብዬ ነበር የተገመተው። አይ ቲንክ ለኢትዮጵያውያን ፋኖች ንቃተ ህሊና ጆኒ ጂሱስ እንዳሸነፈ አድርጋችሁ ቁጠሩ። በቃ ጭራሽ ነው ያልተገመተ ውጤት ነው የሆነውና እስቲ ብቻ እግዚአብሔር ይርዳና አርሰናል ዛሬ ዌስትሃምን ያሸንፍልኝ እንጂ እኔ ምን አገባኝ።